በዚህ ቪዲዮ ማለቢያንና የማለቢያ እቃዎችን ይዤ መጥቻለሁ። ሰላም ቃል ነኝ ከሀበሻ እናት። ዛሬ ደግሞ ማለቢያንና የማለቢያ እቃዎችን ምን እንደተጠቀምኩኝ ይዤ መጥቻለሁ። በርግጥ አሁን እያለብኩ አይደለም። ስለዚህ ያው እቃዎችን ከማስቀመጤ በፊት አንድ ቪዲዮ ልስራ ብዬ ነው የመጣሁት። ማለቢያ እንግዲህ ከዚህ በፊት እንደነገርኳችሁ መዲላ ነው። በአሜሪካ ውስጥ ኢንሹራንስ ካላችሁ በአንድ እርግዝና ኢንሹራንሱ አንድ ማለቢያ መስጠት ግዴታ አለበት። አብዛኛው ጊዜ እንደሰማሁት መዲላ ነው ብዙ ኢንሹራንሶች የሚሰጧችሁ። ስለዚህ እርጉዝ ከሆናችሁ ወይም ደግሞ አዲስ ከወለዳችሁ ማለቢያችሁን መውሰድ እንዳትረሱ። ያው እንግዲህ የምታልቡ እናቶች ከሆናችሁ ብዙ ጊዜ ይሄንን ፓርት ታቆታላችሁ። ያው ይሄ የምናልበበት ፓርት ነው። ከዛ እዚህ ጋር ቢጫው አይ ቲንክ እሱ ነው መሰለኝ አየር እንትን እያለ የሚስበው እሱ አለ። እኔ የተለየ ምጠቀም የነበረው ነገር ካይንድ ፓውች ይባላሉ። ፓውቹ ምንድነው ጥቅሙ? ለማለብ ምጠቀምበታለሁ። እንደገና ፍሪዘርም ለማስቀመጥ ከፈለኩ እንዛው ባለብኩበት ፍሪዘር አስቀምጣለሁ ማለት ነው። ዩዝ ኤንድ ስሮ ነው። ስለዚህ አንድ ጊዜ ተጠቅመው ከጠጡ በኋላ ጥለዋለሁኝ። እንደ ጡጦም ነበረ ፍሪዘሩን ለማስቀመጥ ይጠቅመኝ ነበረ ለማለብም። ስለዚህ በዚህ ምክንያት ጡጦም አላጠምንም። እንደገና ዩዝ ኤንድ ስሮ ስለሆነ ንጽህናውም ጥሩ ነው። አንዴ ተጠቅማ ትጥለዋለች። ቀድም እንዳሳያችሁ እንግዲህ ይሄ ያው ላይ ለማለቢያ ምን ተጠቀምበት ሁሉም እንትን ላይ ነው። ይሄንን ፓውቹን ስትገዙ አንድ ላይ ሲስተሙን አንድ ላይ ነው የሚሸጡላችሁ ለመጀመሪያ ጊዜ ስትገዙ። እሱን ስትገዙ ከላይ እዚህ ጋር አዳፕተሮች አሏቸው። አዳፕተሩ እንደምታልቡበት እንደማለቢያው ይለያያል። ስለዚህ የኔ መዲላ ስለሆነ ይሄኛውን አዳፕተር ነው ፊት ያረገኝ። አንድ ላይ ነው የሚገዛው። ሊንኩን በነገራችን ላይ ከዚህ ቪዲዮ ስር አድርጌዋለሁ እንዳለ የሲስተሙን ማለት ነው። አንዴ ይሄንን ከገዛችሁ በኋላ እንዳሳያችሁ እዚህ ላይ አዳፕተሩን ታረጉታላችሁ ማለት ነው። አንዴ አዳፕተሩ ከተደረገ በኋላ ከዛ ፓውቹን ይሄን እንሰካለን። ይሄ ዩዝ ኤንድ ስሮ ነው እንዳልኳችሁ። አንዴ ሲስተሙን ከገዛችሁ በኋላ the whole thing ከዛ በኋላ ይሄን ብቻ ነው የምትገዙት። ይሄ ብቻ ነው። ይሄ ዩዝ ኤንድ ስሮ ነው። አንዴ ተጠቅመን ነው የምንጥለው። ከዛ እንደዚህ ነው ማለት ነው። ስለዚህ ስታልቡ ቀጥታ እዚህ ላይ ይሄዳል። በዚሁ ፍሪዘር ውስጥ መክተት ትችላላችሁ። እንደ ጡጦም ትጠቀሙታላችሁ ማለት ነው። ይሄም አንድ አይነት ነው። እንደዚህ ነው ማለት ነው የሚሆነው ለማለቢያ። ከዛ እንደነገርኳችሁ እንግዲህ አንዴ ካለባችሁ በኋላ እንደዚህ ነው ማለት ነው የሚሆነው። እንደዚሁ እንዳለ ፍሪዘር ውስጥ መክተት ይቻላል። ማጥባት የምትፈልጉ ከሆነ ደግሞ ወዲያው እዚህ ጋር እንደዚህ ሲስተሙ አንድ ላይ ሲመጣ ከእንደዚህ ጋር ይመጣል ማለት ነው። ይሄ መያዣው ነው። እዚህ ጋር እንድታዩት እንደዚህ ታረጉታላችሁ። ጡጦ ጫፍ ደግሞ እዚህ ጋር ይሄም አብሮት ይመጣል። እንደዚህ ታረጉታላችሁ። ጡጦ ይሆናል ማለት ነው። ከዚሁ ላይ ታጠቡታላችሁ። ስትጨርሱ ማጠብ ያለባችሁ እቺ ጫፏን ብቻ ነው። ጫፏ ብቻ ነው እንትኑን የሚነካው ከወተት ጋር የሚገናኝ ነገር ያለው እቺ ጫፏ ብቻ ናት። ስለዚህ ጫፏን ብቻ ነው የምታጥቡት። ሌላው የሚጣል ነው ወይ ፍሪዘር ውስጥ የሚገባ ከሆነ ፍሪዘር ውስጥ ከዛ ስታሞቁም ከነ ባጓሙቃችሁ እንደዛው አጥብታችሁ መጣል ትችላላችሁ ማለት ነው። እንግዲህ በማልብበት ጊዜ ይሄንን ነበር የተጠቀምኩትኝ። ለኔ በጣም ስራዬን አቀሎልኛል። አንደኛ ጡጦ ማጠብ የለብኝም እንዳልኳችሁ ጫፏ ብቻ ናት የምትታጠበው ከወተት ጋር የምትገናኘው። ፍሪዘር የሚከተተው በዛው ፍሪዘር ውስጥ ከተነበረ ድጋሚ ብዙ ጊዜ መጀመሪያ አካባቢ ይሄን ሳላገኝ በጣም የተቸገርኩት ነገር እሱ ነበረ። ጡጦ እንደገና እንትን አርጌ ከዛ በሌላ ፓውች እንደገና መቀየር አለብኝ ፍሪዘር የሚገባውን ምናምን እሱ ነበሩ። እሱን በሙሉ ስራ አቀሎልኛል። በጣም ነው የወደድኩትኝ። ሊንኩን ከዚህ ቪዲዮ ስር አድርጌላችኋለሁ። ካይንድ ሲስተም ነው የሚባለው። የራሳቸው ማሞቂያም አላቸው። ማሞቂያው የሲዲሲ ጋይድላይንን የሚከተል ነው። በሌላ ቪዲዮ እንደውም እሱን ይዤላችሁ መጣለሁኝ። ራሳቸው ሁሉ ነገር ይሄ ሁሉ አንድ ላይ ከንትኑ ጋር አንዴ ስትገዙ 39 ብር ነው አንዱ ሲስተሙ ማለት ነው the whole thing። ከዛ በኋላ ፓውቹን ብቻ ነው በየጊዜው የምትገዙት ማለት ነው። በጣም ስራዬን አቀሎልኛል። ይሄን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉ። ኮሜንትም ስጡኝ።
የምትጠቀሙ ከሆነ ከዚህ በፊት ተጠቅማችሁት የምታውቁ ከሆነ ከወደዳችሁት ኮሜንት አድርጉልኝ አመሰግናለሁ